ሰላም ቤተሰብ እንደምን አላችሁ? ዛሬ የሜዲሲናል ኬሚስትሪ የምንጀምር ይሆናል ማለት ነው። በደንብ በመከታተል እና ሼር ላይክ በማድረግ ሰፖርት እንድታደርጉኝ በአክብሮት ጠይቃችኋለሁ። ሜዲሲናል ኬሚስትሪ ሜዲሲን እና ኬሚስትሪ ከተባሉ ከሁለት ወርዶች የተገነባ ሲሆን ኬሚስትሪ is about synthesis or making a new compound and ሜዲሲን ደግሞ ያን የተሰራውን ኮምፓውንድ እንዴት ሄልዝ ፕሮብለሞችን ለመፍታት እንዴት እንጠቀመዋለን የሚለውን የሚያትት ይሆናል ማለት ነው። ስለዚህ ሜዲሲናል ኬሚስትሪ is a chemistry based discipline ያ ማለት it uses a chemical principle to resolve health problems ጤና ሪሌትድ የሆኑ ችግሮችን ለመፍታት ኬሚካል ፕሪንሲፕሎችን ሜዲሲናል ኬሚስትሪ ይጠቀማል ማለት ነው። እና ሜዲሲናል ኬሚስትሪ ብቻውን የሚሰራ ሳይሆን you have to know about biological science, medical science and pharmaceutical science ማለት ነው። የሆነ ሰው አንድ ድረግ እሰራለሁ ብሎ ከተነሳ ለማን ነው የሚሰራው የሚለውን መጀመሪያ ማወቅ አለበት። በመጀመሪያ you have to know about a biological science. You have to understand how living organism work, their anatomy, physiology, it can be biochemistry እና እንዴት ኒውሮ ትራንስሚቶች ሪሊዝ ይደረጋሉ፣ እንዴት ፕሮቲኖች ይሰራሉ፣ ኢንዛይሞች ፈንክሽን እንዴት ያደርጋሉ የሚለውን ካላወቀ አንድ ድረግ መስራት አይችልም። እንደዚሁም ደግሞ ስለ በሽታዎቹ ስለ ሜዲካል ኮንዲሽንም ማወቅ አለበት ማለት ነው። አንድ ሰው የሆነን ድረግ እሰራለሁ ብሎ ከተነሳ ለምሳሌ ምን ሜዲካል ኮንዲሽን ሲባል አንድ ሰው ዲያቤት ያዘኝ ብሎ ከመጣ መጀመሪያ ስለ በሽታው ምንነት ማወቅ አለብን። በመጀመሪያ እንዳወራነው ስለ ባዮሎጂ የሰው ልጅ ሊቪንግ ሲስተም እንዴት ፈንክሽን ያደርጋል የሚለውን ማወቅ አለበት። ከዛ ምን ችግሮች ሲፈጠሩ ነው ዲያቤት አመመኝ አለው? ፓንክሪያዙ ኢንሱሊን ማምረት ፌል ሲያደርግ ነው ወይስ ደግሞ ኢንሱሊን ሪሰፕተር ሪዚስት ሲያደርግ ነው የሚለውን ሜዲካል ኮንዲሽኑን ማወቅ አለበት። እንደዚሁም እንዴት ትሪት ማድረግ አለብን የሚለውን ማወቅ አለበት ማለት ነው። ከዛ ሌላው ሶስተኛው ደግሞ ፋርማሲውቲካል ሳይንስ ነው። ፋርማሲውቲካል ሳይንስ ማለት you have to understand how to formulate a drug ሜቢ ኢን ዘ ፎርም ኦፍ ፒል ሊሆን ይችላል። እንዴት ነው ፎርሙሌት የምናደርገው? በቀላሉ እንዴት ወደ ሰውየው ወደ ብለድ ስትሪሙ ማስገባት እንችላለን የሚለው፣ እንዴት ነው ድረግስ ማኑፋክቸር የምናደርገው፣ በቀላሉ እንዴት ድረግ እናመርታለን የሚለውን ሶስቱ በአንድ ላይ ተጣምረው ሜዲሲናል ኬሚስትሪ ጋር ይሰራሉ ማለት ነው። ስለዚህ ሜዲሲናል ኬሚስትሪ በዋናነት የሚያተኩርባቸው ነገራቶች ስትራክቸራል አክቲቪቲ ሪሌሽንሺፕ ላይ ነው። በጣም ሜዲሲናል ኬሚስትሪ የሚያተኩረው ማለት ነው። ምን ማለት ነው ስትራክቸራል አክቲቪቲ ሪሌሽንሺፕ? ስትራክቸር ስንል ኢትስ አባውት ኬሚካል ስትራክቸር እንዴት ሞለኪውሎች አሬንጅ ሆነዋል የሚለውን ኬሚካል ናይትሮጅን ካርበን እያለ እንዴት ኬሚካሎች አሬንጅ ሆነዋል። አክቲቪቲ ደግሞ የአሬንጅ የሆነው ሞለኪውል ምን አይነት ፋርማኮሎጂካል አክቲቪቲ አለው፣ እንዴት የሰው ልጅ ባዮሎጂካል ፕሮሰስ አፌክት ያደርጋል የሚለውን አክቲቪቲ የሚለው ዲፋይን ያደርግልናል ማለት ነው። ወይም ደግሞ ሪሌሽንሺፕ የሚለው ደግሞ ሶስተኛው ስትራክቸሩን የአንድን ድረግ ስትራክቸር በመቀየር የሚመጣው አክቲቪቲ የሚመጣው ለውጥ አንድን ስትራክቸር በካርቦኒል ግሩፕ ለምሳሌ በካርቦክሲሊክ አሲድ ግሩፕ ከቀየርኩት ለምሳሌ የድረጉ አክቲቪቲ ሊጨምር ይችላል፣ ሳይድ ኢፌክቱን ሊቀንስልኝ ይችላል፣ ዋተር ሶሉቢሊቲ ሊጨምር ይችላል። እና ስለዚህ የአንድን ድረግ ስትራክቸር በመቀየራችን የሚመጣው ቼንጅ ስትራክቸር አክቲቪቲ ሪሌሽንሺፕ ይባላል ማለት ነው። እና ሜዲሲናል ኬሚስትሪ ኢት ካን ሜክ ኒው ኮምፓውንድ አዲስ ኮምፓውንዶችን ልንሰራ እንችላለን። ሜዲሲናል ኬሚስትሪን ተጠቅመን ያን ያመረትነውን ኮምፓውንድ ደግሞ ባዮሎጂካል አክቲቪቲው እንዴት ነው የሚለውን ኢፌክቱን ቼክ እናደርጋለን። ስለዚህ ቼክ ያደርጋል ማለት ነው። ሜዲሲናል ኬሚስትሪ አልተር ዘ ስትራክቸር
ለምሳሌ ያክል ብንወስድ ፔንስሊን አንቲማይክሮቢያል አክቲቪቲ አለው። ነገር ግን በሃይድሮክሎሪክ አሲድ በቀላሉ ዲስትሮይ መደረግ ይችላል። ስለዚህ ስትራክቸሩን በመቀየር አሞክሳሲሊን እንሰራለን ማለት ነው። ልክ እንደዛ ስትራክቸሩን በመቀየር ኦፕቲመም የሆነ ቴራፒውቲክ ኢፌክት እንዲመጣልን እንዲሁም ደግሞ ሚኒመም ሳይድ ኢፌክት ያለው ኮምፓውንድ ክሬት ለማድረግ ስትራክቸሩን ቼንጅ ወይም አልተር እናደርጋለን ማለት ነው። እና ሜዲሲናል ኬሚስትሪ ኦልሶ ስተዲ አባውት አፕቴክ ወይም አብዞርቤሽን፣ ዲስትሪቢዩሽን፣ ሜታቦሊዝም ኤንድ ኤክስክሬሽን። አፕቴክ ስንል ሃው ዘ ድረግ አብዞርብ ፍሮም ዘ ኢንተስታይን ቱ ብለድ ስትሪም፣ እንዴት ነው አፌክት የሚያደርጉት ነገራቶች አብዞርባንስን፣ ለምሳሌ በሶሉቢሊቲ ምናምን አይነቶቹ እና የመሳሰሉትን። ዲስትሪቢዩሽን ደግሞ ከብለድ ስትሪም ወደ ቲሹ እንዴት ዲስትሪቢዩት ይሆናል አንድ ድረግ የሚለውን የሚያትትልን ይሆናል። ዌር ዳዝ ጎ የሚለው ወይም የት ነው ብሬን ላይ ነው የሚሄደው ወይስ ፋት ቲሹ ላይ ነው አኩሙሌት የሚሆነው የሚለውን ዲስትሪቢዩሽን ያጠናል ማለት ነው። ሜታቦሊዝም ደግሞ እንዴት ብሬክዳውን ይደረጋል፣ በምንድን ነው ብሬክዳውን የሚደረገው፣ በሊቨር ነው በምንድን ነው የሚለውን ሜታቦሊዝም ያትታል ማለት ነው። ሌላ ደግሞ ብሬክዳውን ከተደረገ በኋላ ቶክሲክ ሞለኪውል ነው የሚፈጠረው ነው ወይስ አይደለም የሚለውን ሜታቦሊዝም ያጠናል። ኤክስክሬሽን ኦፍ ድረግ ደግሞ ብሬክዳውን ከተደረገ በኋላ ኤክስክሬት በምን ወይ ይደረጋል፣ በዩሪን ፎርም ነው ወይስ በስዊት ነው ወይስ በፊስስ ነው፣ እንዴት ነው ኤክስክሬት የሚደረገው የሚለውን ደግሞ የሚያጠናው ኤክስክሬሽን ነው። እነዚህ አራቶቹ ነገራቶች ሞስትሊ ፋርማኮሎጂ ላይ ነው የምታገኟቸው። እና the main focus of medicinal chemistry ሞስትሊ ፎከስ የሚያደርገው ድረግ ስትራክቸር አክቲቪቲ ሪሌሽንሽፕ ላይ ነው ብለናል። እና የአንድ ድረግ ስትራክቸር ብዙ ነገራቶችን ፕሪዲክት ሊያደርግልን ይችላል። ለምሳሌ የአንድ ድረግ ስትራክቸርን በመቀየር ባዮሎጂካል አክቲቪቲውን ቼንጅ ልናደርግ እንችላለን። ፖተንሲውን፣ ድረጉ ምን ያክል ፖተንት ነው፣ ምን ያክል ኢፌክት አለው፣ በሎወር ዶዝ መስራት ይችላል ወይ? ለምሳሌ የኢትዮጵያ ብር እና የአሜሪካ ብር እኩል አይሰራም። የኢትዮጵያ አንድ ብር እና የአሜሪካ ብር በየትም አይሰራም። የአሜሪካ አንድ ብር ብዙ ሊሰራ ይችላል። ያ ማለት ፖተንት ነው ማለት ነው። ለዛ ነው። ስለዚህ ፖተንትነቱን ስትራክቸሩን በመቀያየር አሪፍ ድረግ ልናመርት እንችላለን ማለት ነው። ሌላው ዶዚንግ ፍሪኩዌንሲ ነው። አንድ ድረግ ቶሎ ብሬክ ዳውን የማይደረግ ከሆነ ሰውነታችን ውስጥ ለረጅም ጊዜ የሚቆይ ከሆነ የዶዚንግ ፍሪኩዌንሲው ይቀንስልናል ማለት ነው። የዶዚንግ ፍሪኩዌንሲው መቀነስ ደግሞ ለእኛ በጣም አሪፍ ነገር ነው። ፔሸንቶች አይሰላችሁም ድረግ በመዋጥ በቀን 3 ጊዜ ዋጥ ከምትለው እና በቀን 1 ጊዜ ዋጥ ከምትለው የቱ ይሻላል? እንደሚታወቀው በቀን 1 ጊዜ መዋጥ በጣም ደስ የሚል ነገር ነው። ሌላው ድረግ ሜካኒዝም ኦፍ አክሽን፣ ያ ማለት አት ሞለኩላር ሌቨል እንዴት ድረግ ይሰራል የሚለውን ኢንዛይሙን ነው ብሎክ የሚያደርገው ወይስ ሪሰፕተሮችን አክቲቬት ያደርጋል፣ አንታጎነስት ነው ምናምን የሚሉትን ሜካኒዝም ኦፍ አክሽን ነው ይህንን ደግሞ የሚያጠናልን። ስለዚህ ሜዲሲናል ኬሚስትሪ ስለ ድረግ ሜካኒዝም ኦፍ አክሽንም ትኩረት ይሰጣል ማለት ነው። እነዚህ ደግሞ ፋርማኮኪኔቲክስ፣ አብዞርቤሽን፣ ዲስትሪቢዩሽን፣ ሜታቦሊዝም እና ኤክስክሬሽን ያው ቅድም እንዳየናቸው ናቸው። ሌላው ፈንክሽናል ግሩፕ ማኒፑሌሽን ኤንድ ፎርሙሌሽን፣ የአንድን ድረግ ፈንክሽናል ግሩፑን ቼንጅ በማድረግ ኬሚካል ፕሮፐርቲውንም ቼንጅ ማድረግ እንችላለን። ለምሳሌ ኦኤችን በኤንኤች2 ብቀይረው ወይም ደግሞ በሲኦኤች በካርቦክሲሊክ አሲድ ብቀይረው የድረጉ ፕሮፐርቲም ቼንጅ ሊሆን ይችላል። ሌላው ፎርሙሌሽን ነው። ፎርሙሌሽን በፒል ፎርም ነው፣ በሊኩዊድ ነው፣ በክሬም ፎርም ነው ይህንን ድረግ ደሊቨር የማደርገው ለፔሸንት የሚለውንም ትንሽ ያጠናልናል። ሌላ ድረግ ኢንተራክሽን ነው ማለት ነው። ድረግ ኢንተራክሽን ማለት አንድ ድረግ ከሌላ ድረግ ያለው ኢንተራክሽን፣ አንድ ድረግ ሌላውን ድረግ ኢፌክቱን ዝቅ ሊያደርገው ይችላል፣ ሊጨምረው ይችላል፣ እስከ ፖይዝን ሌቭል ቶክሲክ ሌቭል ድረስ ሊጨምረው ይችላል። ያን ነው ድረግ ኢንተራክሽን የምንለው። ድረግ ፉድ ኢንተራክሽን የምንለው ደግሞ
አንዳንድ ድረጎች አንዳንድ ምግቦች የአንዳንድ ለምሳሌ ግሬፕ ፍሩትን ብንወስድ አንዳንድ ድረጎችን አብዞርብ እንዳይደረጉ ያደርጋል። እሱ ድረግ ፉድ ኢንተራክሽን ነው ማለት ነው። ቴትራሳይክሊን እና ወተት ባንድ ላይ አይጠጣም። ይሄ ድረግ ፉድ ኢንተራክሽን ይባላል። ከዛ ሜታቦሊክ ኢንተርፈረንስ አለ። ሌላው ሜዲሲናል ኬሚስትሪ የሚያጠናው ኢንተራክሽን ነው። አንድ ድረግ ሰውነታችን ውስጥ ከገባ በኋላ ከሪሰፕተሮች ጋር ኢንተራክት ማድረግ አለበት ማለት ነው። እንደዚሁም ደግሞ ሜዲሲናል ኬሚስትሪ የሚያትተው ድረግ ፖተንሲን መጨመር፣ ድረጉ ጥሩ እንዲሰራ ላይክ ሜኪንግ ዘ ድረግ ወርክ ቤተር ኢን ሎወር ዶዝ ማለት ነው። በትንሽ ዶዝ ጥሩ እንዲሰራ ማድረግ፣ ፖተንሲውን መጨመር። ሌላው ሰሌክቲቪቲ እና ስፔሲፊሲቲ። ሰሌክቲቪቲ እና ስፔሲፊሲቲ ልዩነታቸው ሰሌክቲቭ ነው ማለት አንድ ድረግ ብዙ ሪሰፕተሮች አሉት፣ ግን ከነዛ ሪሰፕተሮች ሞር የሚመርጠው አንድ ሪሰፕተር ነው። ስለዚህ ከሌሎች ሪሰፕተሮች ሞር አንዱ ነው የሚመርጠው። ግን ዶዙን እየጨመርነው ስንሄድ ሌሎች ሪሰፕተሮችም ጋር ባይንድ በማድረግ እኛን አፌክት ሊያደርገን ይችላል ማለት ነው። ስፔሲፊክ ከተባለ ግን አንድ ሪሰፕተር ላይ ብቻ ነው የሚሰራው ማለት ነው። ሌላ ሪሰፕተሮችን ምንም አይነካም ማለት ነው። ስለዚህ የእኛ ድረጎች ሞር ባስተካከልናቸው ስትራክቸሩን ቼንጅ ያደረግን ኦፕቲማይዝ ባደረግናቸው ቁጥር ሳይድ ኢፌክታቸው ይቀንሳል። ሌላው አድቨርስ ድረግ ኢፌክታቸው እንደዚሁ ይቀንሳል ማለት ነው። ሳይድ ኢፌክት እና አድቨርስ ድረግ ኢፌክት ልዩነታቸው ምንድን ነው? ሳይድ ኢፌክት የታወቀ ነው። ሳይድ ኢፌክት የሆነ ድረጉ ራሱ ሲመረት ታውቋል። ለምሳሌ ብንወስድ አንቲሂስታሚን ድራውዝነስ እንደሚያመጣ እናውቀዋለን። ግን አድቨርስ ድረግ ሪአክሽን ማለት ደግሞ አንድ ድረግ ወስዶ ሰውየው ድረጉ ኖርማሊ ሌሎች ሰዎች ላይ ችግር ሊያመጣ ይችላል። ግን እሱ ሰውዬ ላይ ግን ምን ሊያመጣ ይችላል? አለርጂክ ሪአክሽን ሊያመጣ ይችላል። ይህ የድረጉ ችግር ሳይሆን ከሰውየው ጋር ያለው ችግር አንኤክስፔክትድ ሪዛልት የሆነ አንኤክስፔክትድ ዳንጀሬስ ኢፌክት ኦፍ ደ ድረግ ነው ማለት ነው። ሌላው ሮልስ ኦፍ ሜዲሲናል ኬሚስትሪ ነው። ይህን እንኳ ቅድም ነካክተነዋል። ዲዛይን ሞር ፖተንት ደሪቬቲቭ ዲክሪዝ ዶዝ ፍሪኩዌንሲ። ሞር ፖተንት የሆነ ደሪቬቲቭን መጀመሪያ ኤግዚስት ያደረገ ድረግን ሞዲፋይ በማድረግ ስትራክቸሩ ሞዲፋይ በማድረግ ሞር ፖተንት የሆነ ደሪቬቲቭ ክሬት ማድረግ፣ እንዲሁም ደግሞ ዶዚንግ ፍሪኩዌንሲውን ሰውነታችን ውስጥ የሚቆይበትን ጊዜ በመጨመር ዶዚንግ ፍሪኩዌንሲውን መቀነስ። ዶዚንግ ፍሪኩዌንሲው በቀነሰ ደግሞ ፔሸንት ኮምፕሊያንስ ይጨምራል ማለት ነው። የሰዎች ወይም የፔሸንቶች ለድረግ ታዛዥነታቸው ይጨምራል ማለት ነው። ሌላው ዲዛይን ሞር ሰሌክቲቭ አናሎግ ዲክሪዝ ሳይድ ኢፌክት ኦፍ ፕሮፋይል እንዳወራ ነው። የተለያዩ ነገራቶችን በመቀያየር ሳይድ ኢፌክቱን መቀነስ፣ አድቨርስ ድረግ ሪአክሽን ማለት መቀነስ፣ ይህ የሜዲሲናል ኬሚስትሪ ሮል ናቸው ማለት ነው። ሜዲሲናል ኬሚስትሪ ፕራይመሪ ኦብጀክት ኦፍ ሜዲሲናል ኬሚስትሪ ምንድነው? ዲዛይን ዲስከቨሪ ኒው ኮምፓውንድ ዛት አር suitable ፎር ዩዝ ማለት ነው። ምን ማለት ነው? suitable የሆነ ኮምፓውንድን ዲስከቨር ወይም ዲዛይን ማድረግ ማለት ምን ማለት ነው? suitable ስንል እዚህ ጋር ኢፌክቲቭ የሆነ ለፈለግነው ነገር ሊሰራልን የሚችል ወይም ደግሞ ያሰብነውን ዲዚዝ የሚያጠፋልን የሆነ ሴፍ የሆነ ሳይድ ኢፌክት የሌለው ስቴብል የሆነ ለብዙ ጊዜ ለረጅም ጊዜ ከኛ ጋር መቆየት ዲግሬድ ሳይሆን መቆየት የሚችል ቀላል መገዛት የሚችል የመሳሰሉት ስቴብል ነው ማለት ነው። እነዚህ suitable ነው ማለት ነው። እነዚህ ነገራቶች ካሉት what required for the discovery of new drugs ይላል እዚህ ጋር። አንድን ድረግ ዲስከቨር ለማድረግ ምን የሚያስፈልጉ ነገራቶች አሉ? ዲዛይን እና ሲንተሲስ ማድረግ ብቻ አይደለም ማለት እዚህ ጋር ዴቨሎፕመንት ኤስቲሜትድ ፕሮሲጀር and other stuff is needed to do or to develop one drug። ምንድነው? አንድን ድረግ ፕላን ዲዛይን ማድረግ ከዛ በኋላ መስራት ማምረት ብቻ አይደለም። ምን ማድረግ አለብን? ቴስት ማድረግ አለብን። ይሰራል አይሰራም፣ ቶክሲክ ነው አይደለም፣ የሰው ልጆችን ይጎዳል አይጎዳም የሚለውን በአኒማሎችና ላቦራቶሪ ወስደን ቴስት ማድረግ አለብን ማለት ነው።
እንዲሁም ዊች ኒድ ቱ ስታብሊሽ ሲስተምስ ኦፕሬት ኢን ዘ ቦዲ ሲውታቢሊቲ ከላይ እንዳወራ ነው። ሲውታቢሊቲውንም ቼክ ማድረግ አለብን እና ፋንዳሜንታል ሪሰርች ኢንቱ ዘ ባዮሎጂካል ኤንድ ኬሚካል ኔቸር ኦፍ ዘ ዲዚዝ ስቴት ያ ማለት ባዮሎጂካል እና ኬሚካል ኔቸር ኦፍ ዲዚዝ ስቴት ማወቅ አለብን። ባዮሎጂካል ኔቸር ሲባል ምንድን ነው ችግሩ? ሴል ውስጥ ምን ችግር አለ? ፕሮቲን ውስጥ ነው ችግሩ የሚለው ስለ ዲዚዙ ባዮሎጂካል ስቴት ማወቅ አለብን። ኬሚካል ኔቸሩንም እንደዚሁ ማወቅ አለብን። which molecules involved which chemical process ነው ዲስረፕት የሆነ የሚለውንም ማወቅ አለብን ማለት ነው። ሌላው ድረግ ዲስከቨሪ ላይ አንድ ፊልድ ብቻ አይሰራም ብለናል። ሜዲሲናል ኬሚስትሪ ከሌሎች ፊልዶች ጋር ኮሚኒኬት በማድረግ ነው ድረግ ዲስከቨሪ ሊያደርግ የሚችለው። ለምሳሌ እንደነ ማይክሮባዮሎጂስቶች ባዮሎጂስቱ ምን ሊያደርጉ ይችላሉ? የዲዚዙን ስቴት አንደርስታንድ ሊያደርጉ ይችላሉ። ኦርጋኒክ ኬሚስትሪ ደግሞ ኬሚስቶች ምን ሊያደርጉ ይችላሉ? ኮምፓውንዱን ሲንተሳይዝ ሊያደርጉ ይችላሉ። ፋርማኮሎጂ ደግሞ ምን ሊያደርጉ ይችላሉ? ኮምፓውንዱ ይሰራል አይሰራ የሚለውን ቴስት ሊያደርጉ ይችላሉ። ቶክሲኮሎጂ ደግሞ ቶክሲክ ነው አይደለም የሚለውን ቴስት ያደርጋሉ ማለት ነው። ሌላው ዴፊኒሽን ኦፍ ድረግ ነው። ዋትስ ድረግ? ድረግ ማለት ኤኒ ሞለኪውል ዳት ኢንተራክት ዊዝ ዘ ባዮሎጂካል ሲስተም ዳት ትሪገሪንግ አ ባዮሎጂካል ኢፌክት ኤንድ ዘስ ፕሮዲውስ ባዮሎጂካል ሪስፖንስ። ድረግ ያል ማንኛው ኤኒ ሞለኪውል ነው። ማንኛውም ሞለኪውል ትንሽ ሞለኪውልም ይሁን ትልቅ ሞለኪውልም ይሁን ግን ምን ማድረግ የሚችል ኢንተራክት ከባዮሎጂካል ሲስተማችን ጋር ኢንተራክት የሚያደርግ እነ ባዮሎጂካል ሲስተም ማን ናቸው ካላችሁ ደግሞ እነ ኢንዛይም ሪሰፕተር ሊሆን ይችላል፣ ዲኤንኤም ሊሆን ይችላል። ዋትኤቨር ካን ቢ ባዮሎጂካል ሲስተሞች ጋር ኢንተራክት የሚያደርግ መሆን አለበት። ሌላው ትሪገሪንግ ፊዚዮሎጂካል ኢፌክት እና ኢፌክት ማምጣት አለበት። ኢንተራክት አድርጎ ሰውነታችን ላይ ቼንጅ ማምጣት አለበት፣ ሪስፖንስ ማምጣት አለበት ማለት ነው። ድረግ ማለት ፖይዝንም ሊሆን ይችላል፣ ለመድኃኒት ለህመም የሚዋጥም እንትን ሊሆን ይችላል፣ እነዛ አደንዛዥ ዕፅም ሊሆን ይችላል። ድረግ ይባላል ማለት ነው። ሁላቸውም ድረግ ነው የሚባሉት ናቸው። ነገር ግን ሜዲሲን ደግሞ እዚህ ጋር ራሳቸው ነው ሜዲሲን ብዬ ለመጻፍ ሜዲሲን ኤኒ ኬሚካል ኮምፓውንድ ዳት ሜይ ቢ ዩዝድ ኦን አድሚኒስተርድ ቱ ሁመን ኦር አኒማል ኦር ፕላንትስ ቱ ሄልፕ ዲያግናይዝ ችግርን ለመመርመር ትሪት ለማድረግ ለማከም ኪውር ሙሉ በሙሉ ለማከም ሚቲጌት ችግሩን ለመቀነስ ፕሪቬንት ዲዚዝ በሽታውን እንደዚሁ ደግሞ ገና ሳይከሰት ልክ እንደ ቫክሲን አይነቶች በመስጠት ፕሪቬንት ማድረግ እና ሌሎች አብኖርማል ፈንክሽኖችን ኮንዲሽኖችን የሚፈታልን ይሄ ምን ይባላል? ሜዲሲን ይባላል ማለት ነው። ድረግ አይደለም። ድረግ ማንኛውም ፖይዝንም ድረግ ነው። የሰው ልጅን ከሰው ልጅ ሲስተም ጋር ኢንተራክት ማድረግ ከቻለ ድረግ ይባላል። ሜዲሲን ግን የዚህ ዴፊኒሽን ይሄ ዴፊኒሽን ነው ለሜዲሲን ፊት የሚያደርገው። ወይም ድረግ የስሞል ሞለኪል ዳት ኢንተራክት ዊዝ ታርጌት ከታርጌት ጋር ኢንተራክት ካደረገ ታርጌት የምንለው በነገራችን ላይ ሪሰፕተር ነው። እሺ እዚህ ጋር ታርጌት ኦፍ ፕሮቲን ሊሆን ይችላል፣ ዋትኤቨር ኢንዛይም ሊሆን ይችላል እና ሌሎች ነገራቶችን ሊሆን ይችላል። ሪሰፕተር ማለት ነው ታርጌት ማለት። ያ ታርጌት ደግሞ አክቲቬተር ሊሆን ይችላል ወይም ያ ድረግ አክቲቬተር ሊሆን ይችላል ወይም ደግሞ ኢንሂቢተር ሊሆን ይችላል። አክቲቬተር ማለት አጎነስት ነው ማለት ነው። ኢንሂቢት ማለት ደግሞ ባዮሎጂካል ፕሮሰሱን ኦፖዝ የሚያደርግ ኢንሂቢት የሚያደርግ ማለት ነው። ሌላው ድረግስ ዩዝድ ትሪትመንት ኦፍ ኢልነስ። ኦኬ ድረግስ አክት ባይ ኢንተርፌሪንግ ዊዝ ባዮሎጂካል ፕሮሰስ ሶ ኖ ድረግ ኢዝ ኮምፕሊትሊ ሴፍ ማለት ነው። ድረግ ያው እንዳወራ ነው ባዮሎጂካል ፕሮሰስን ኢንተርፌር ማድረግ ነው። ባዮሎጂካሊ የሚካሄዱ ፕሮሰሶች ያሉ ሰውነታችን ውስጥ። ስለዚህ ድረግ ከመሬት ተንስቶ ምንም ክሬት የሚያደርገው ነገር የለም። እነሱን ባዮሎጂካል ፕሮሰሶችን መቀየር ነው፣ ቼንጅ ማድረግ ነው። ለምሳሌ ምን ሊያደርግ ይችላል? ያንን ፕሮሰሱን ሊያፋጥነው ይችላል፣ አክቲቬት ሊያደርገው ይችላል፣ ወይም ደግሞ ኢንሂቢት ሊያደርገው ይችላል፣ ሊያደክመው ይችላል፣ ወይም ደግሞ ቼንጅ ማምጣት ነው እንጂ ድረግ ተንስቶ ከመሬት ምንም ክሬት የሚያደርገው ነገር የለም። ባዮሎጂካል ፕሮሰሶችን ቼንጅ ማለት ነው
ደግሞ እንደምታውቁት ባዮሎጂካል ፕሮሰስ ደግሞ በጣም ኮምፕሌክስ የሆነ ነገር ነው፣ ኢንተርኮኔክትድ የሆነ ነው። ስለዚህ ያ ኢንተርኮኔክትድ የሆነ ነገር ከውጭ ስናስገባበት ምንም ሴቭ ይሆናል ብሎ ማሰብ ትንሽ ይከብዳል እና ድረግ ሴፍ ነው፣ ኮምፕሌትሊ ሴፍ ነው ማለት አይቻልም ማለት ነው። ኦል ድረግስ ካን አክት አስ ዘ ፖይዝን ኢፍ ቴክን ኢን ኤክሰስ። ማንኛውም ድረግ ከመጠን በላይ ከወሰድ ነው እንትን ነው ፖይዝን ነው ወይም ደግሞ ቶክሲክ ነው ይላል እዚህ ጋር። ነገር ግን ድረግ ብቻ አይደለም፣ በነገራችን ላይ ምግብም ቢሆን ከመጠን በላይ ከወሰድ ነው ቶክሲክ ነው እና ኦቨርዶስ ፓራስታሞል ለምሳሌ ብንወስድ ፓራስታሞል በኖርማል ዶዝ ኖርማል ነው፣ ምንም አያደርገንም። ግን ኦቨርዶዝ ከወሰድን ፓራስታሞል ሊቨራችንን ዳሜጅ ሊያደርገው ይችላል፣ እስከ ደዝ ሊያመጣ ይችላል ማለት ነው እና ፈርዘር ሞር አዲሽን ቱ ቤኔፊሻል ኢፌክት ድረጎች ያው የምንወስዳቸው ለቤኔፊት ነው ለጥቅም ነው አይደለ? ግን ከቤኔፊሻል ኢፌክት ባሻገር ደግሞ ነን ቤኔፊሻል ኢፌክትም አላቸው ድረጎች። ምን ይባላል እሱ? ሳይድ ኢፌክት ይባላል ማለት ነው። አስፕሪን ለምሳሌ ብንወስድ እንደ ኤግዛምፕል which is a commonly used to alleviate headaches ይሄ ፔን ክለር ነው አይደለ? አስፕሪን ብንወስድ may also cause ጋስትሪክ ኢሪቴሽን ኤንድ ብሊዲንግ ሊያመጣ ይችላል። ይህ ሳይድ ኢፌክት ነው፣ አድቨርስ ድረግ ሪያክሽን አይደለም። ሳይድ ኢፌክት ማለት ሳይድ ኢፌክት ማለት እንዳወራ ነው ፕሪዲክተብል ነው፣ የታወቀ ነው፣ ያድረግ ሊያመጣው ይችላል ብሎ የታወቀ ኢፌክት ነው ማለት ነው። አስፕሪን ምንድን ነው የሚያደርገው? ኮክስ ዋንን ኢንዛይም ኮክስ ዋንን ኢንሂቢት ነው የሚያደርገው አይደለ? ኮክስ ዋን ደግሞ ምን ያደርጋል? ኮክስ ዋን አንደኛ ኢንፍላሜሽን ያመጣል። ኢንፍላሜሽን እንዳያመጣ በአስፕሪን ኢንሂቢት አደረግነው። ስለዚህ እኛ ሄዴክ ራሳችን አሞን ከሆነ ህመሙ ይጠፋልናል። ነገር ግን ሌላ ችግር ምን አለ መሰላችሁ? ይሄ ኮክስ ዋን የተባለ ኢንዛይም ሙከስ ጨጓራችን ውስጥ እንዲመረት ያደርጋል። ስለዚህ የጨጓራችንን ግድግዳው እንዲጠበቅ ያደርጋል ማለት ነው። ግን በአስፕሪን ኢንሂቢት ካደረግነው ይህንን ኮክስ የተባለ ኢንዛይም አስቶማካችን ይጎዳል፣ ጋስትሪክ ኢሪቴሽን እና ብሊዲንግ ይመጣል ማለት ነው። ይህ አንዋንትድ ኢፌክት ደግሞ ሳይድ ኢፌክት ይባላል ማለት ነው። ኦቨር ዩዜጅ ኦፍ ሰም ድረግስ ላይክ አንቲባዮቲክ ምናምን የመሳሰሉ ሬዚስታንስ ያመጣል ማለት ከመጠን በላይ የምንጠቀም ከሆነ ለየትኛውም ድረግ ዝም ብለን በየሰዓቱ የምንጠቀም ከሆነ የሆነ ድረግን ሬዚስታንስ ሊያመጣ ይችላል። ሬዚስታንሱ የሚመጣው በፔሸንትም ሊሆን ይችላል፣ በማይክሮ ኦርጋኒዝም ሊሆን ይችላል። ለምሳሌ ማይክሮ ኦርጋኒዝምን ተመሳሳይ የሆነ ድረግ ለሁሉም ዝም ብለው በሽታ የምንወስድ ከሆነ ዝም ብለን ደጋግመን የምንውጥ ከሆነ ምን ሊመጣ ይችላል? ሪዚስት ሊያደርጉ ይችላል፣ ሙቺየት ሊያደርጉ ይችላል ማይክሮ ኦርጋኒዝም። ወይም ደግሞ ፔሸንቱ ዳውን ሬጉሌት ሊያደርግ ይችላል፣ ለዛ ነገር ሪስፖንስ አይሰጥም ማለት ነው። አንድ ባል ሚስቱ ሁልጊዜ የሚጨቀጨቀው ከሆነ ከዛ በኋላ ብትጮህም አይሰማም፣ ይተዋታል በቃ ማለት ይሄ ዳውን ሬጉሌት አደረገ ማለት ነው። ምንም አእምሮ ምላሽ አይሰጥም ማለት ነው። ድረግ ሬዚስታንስ ኦከርስ when a drug no longer effective controlling a medical condition ሜዲካል ኮንትሮል ኮንዲሽኖችን ትሪት ማድረግ ካልቻለ ድረግ ሬዚስት አደረግን እንላለን ማለት ነው። ስለዚህ ድረግ ካን ትሪት ዲፈረንት ታይፕ ኦፍ ዲዚዝ ኖት ዲዚዝ ኮንዲሽን ድረግ ዲዚዝ የሆኑ ወይም ደግሞ ነን ዲዚዝ ኮንዲሽኖችን ትሪት ልናደርግበት እንችላለን። ለምሳሌ ኢንፌክሽየስ ዲዚዝ የምንላቸው እንደ ማይክሮ ኦርጋኒዝሞች የመሳሰሉት ከውጭ ወደ ሰውነታችን ውስጥ ገብተው ሊጎዱን የሚችሉት ምን ይባላሉ? ኢንፌክሽየስ ዲዚዝ ይባላል። እንደ ባክቴሪያ፣ ኒሞኒያ፣ ሳልሞኔላ ቫይረስ እና ፈንጋይ፣ ፓራሳይት የመሳሰሉት እነዚህ ኢንፌክሽየስ ዲዚዝ ይባላሉ ማለት ነው። ነን ኢንፌክሽየስ ዲዚዝ የምንላቸው ደግሞ ከኛው ከሰውነታችን ውስጥ የሚወጡ ከዛ ኦሪጂኔት የሚያደርጉ በምሳሌ በኤጅንግ ምክንያት፣ በኢንቫይሮንመንታል ፋክተር፣ በስትረስ እና በመሳሰሉ ፋክተሮች ከኛው ከሰውነታችን ውስጥ ኦሪጂኔት የሚያደርጉ ነን ኢንፌክሽየስ ዲዚዝ ይባላሉ። ለምሳሌ ዲያቤት ብንል ፓንክሪያዝ ኢንሱሊን ለማምረት ፌል ካደረገ ወይም ደግሞ ኢንሱሊን ሪሰፕተር ኢንሱሊን ባላየ
እየካለበው ኢንሱሊንን ይህ ምን ይባላል? ዲያቤት ተፈጠረ ይባላል። ወይም ደግሞ ካንሰር የምንለው ለምሳሌ የኛ ሴሎች ሙቹዌት ካደረጉና አንኮንትሮላብሊ ዲቫይድ የሚያደርጉ ግሮዝ የሚያደርጉ ከሆነ እንደ ሄሞብሊያ፣ አዝማ የመሳሰሉትን እንደዚሁ ኦቨር አክቲቭ ኢሚዩን ሲስተም እነዚህ ምንድን ናቸው? ነን ኢንፌክሽየስ ዲዚዝ ይባላሉ ማለት ነው። ነን ዲዚዝ የሚባሉም አሉ። ነን ዲዚዝ ማለት ደግሞ ለበሽታ አይደለም፣ ጭራሽ አሞን አይደለም እነዚህን ነገራቶች የምንወስደው ማለት ነው። ለምሳሌ አልቬሽን ኦፍ ፔን፣ አናልጄሲክ፣ አነስቴሺያ ብንወስድ ለምሳሌ እዚህ ጋር አነስቴሺያ ብንወስድ ሰርጀሪ ለመሰራት ፈልገን ለማደንዘዝ ነው እንጂ ለበሽታ አይደለም የምንወስደው አይደለም። ሌላው እንዴት ድረግን ክላሲፋይ ማድረግ እንችላለን የሚለው ነው። ድረግን በተለያየ መንገድ ክላሲፋይ ማድረግ እንችላለን። የትና እንዴት እንጠቀማለን በሚለው ማለት ነው። ለምሳሌ ፊዚዥያን ክላሲፋይ የሚያደርግበት እና ፋርማሲስት ክላሲፋይ የሚያደርግበት መንገድ ሊለያይ ይችላል። ሜዲሲናል ኬሚስት አሁን ሞስትሊ ምንድነው ቤዝድ ኦን ኬሚካል ስትራክቸር ነው አይደለ? ክላሲፋይ የሚያደርጉ ፋርማሲስቶች ደግሞ እንምጣ ካልን ለምሳሌ ሜቢ ፋርማኮሎጂካል አክሽን ቤዝድ ኦን ዳት ሊሆን ይችላል ክላሲፋይ የሚያደርጉት። ለምንድን ነው ድረግን ክላሲፋይ የምናደርገው ካልን አንደርስታንድ ሜካኒዝም ኦፍ አክሽን፣ መካኒዝም እንዴት ድረጉ ይሰራል የሚለውን መካኒዝም ኦፍ አክሽንን ለአንደርስታንድ ለማድረግ ሳይድ ኢፌክቱ ምንድን ናቸው የሚለውን ለማወቅ ድረግ ኢንተራክሽን ካለ ይህ ድረግ ከየትኛው ድረግ ጋር ኢንተራክት አድርጎ የእኛን የድረጉን ኤፌክቲቭነስ ይቀንስብናል የሚለውን ለማወቅ እና እንዲሁም ደግሞ ዲዛይኒንግ ሲንተሳይዚንግ ኒው ድረግ ስለ ድረጉ ካወቅን በደንብ ሌላ ድረግ ሲንተሳይዝ እንድናደርግ ኢንስፓየር እንዳያደርገን ይረዳናል ማለት ነው። እዚህ ጋር ሜንሊ 6 ክላሲፊኬሽኖችን ሊስት አድርጌያለሁኝ። በኦሪጂን ያ ማለት ዌር ዘ ድረግስ ካም ፍሮም በሚለው ማለት ነው። ከየት ነው ድረጉን ያገኘ ነው? ላብራቶሪ ነው የሰራ ነው ወይስ ከፕላንት ነው ያገኘ ነው? ሜዲሲናል ዩዝ ደግሞ ዋት ኢት ዳዝ ኦቨርኦል ምንድን ነው? ሜዲሲናል ዩዝ ማለት ለምንድን ነው የሚጠቅመው? ጀርሞችን ለመግደል ነው ወይስ ደግሞ ራስ ምታትን ለመቀነስ ነው የምንጠቀመው የሚለውን በዛ ዲፔንድ በማድረግ ሜዲሲናል ኬሚስትሪ በሜዲሲናል ዩዙ ክላሲፋይ እናደርጋለን። ሌላ ፊዚዮሎጂካል ሲስተም ዌር ኢትስ አክትስ ኢን ዘ ቦዲ፣ የት ነው አክት የሚያደርገው? ብሬን ላይ ነው አክት የሚያደርገው ወይስ ሃርት ላይ ነው ሊቨር ላይ ነው በሚለው ክላሲፋይ እናደርጋለን። ሌላው ፋርማኮሎጂካል ኢፌክት ቤዝድ ኦን ፋርማኮሎጂካል ኢፌክት በባዮሎጂካል ሪስፖንስ ምክንያትም እንደዚሁ ክላሲፋይ እናደርጋለን። ይህን ስንል ምን ማለታችን ነው? ለምሳሌ ብለድ ፕሬሸርን ይቀንሳል ወይስ ፔንን ነው ሪሊቭ የሚያደርገው የሚለውን በፋርማኮሎጂካል ኢፌክቱ ማለት ነው። ኬሚካል ስትራክቸር በኬሚካል ስትራክቸሩ በአሬንጅመንቱ ማለት ነው። በካርበን በናይትሮጅን አሬንጅመንትም እንደዚሁ ክላሲፋይ እናደርጋለን። ሌላው ታርጌት ሲስተም ኤንድ ታርጌት ሳይት ነው ማለት ነው። ከየትኛው ፕሮቲን ጋር ነው ከየትኛው ኢንዛይም ጋር ነው ኢንተራክት የሚያደርገው የሚለውንም እንደዚሁ አይተን ክላሲፋይ እናደርጋለን ማለት ነው። ድረጎች የመጀመሪያው ክላሲፊኬሽን ኦፍ ድረግ ባይ ኦሪጂን ነው። ኦሪጂን ደግሞ እንደዚህ ለአራት ይከፈላሉ። ምን ናቹራል ኮምፓውንድ እና ፒውር ሲንተሲስ፣ ሰሚ ሲንተቲክ እና ሞደርን አዲሽን ባዮሎጂክስ ተብሎ ለአራት ይከፈላል። ናቹራል ኮምፓውንድ ስንል ከናቹራል ኮምፓውንድ የተገኘ ኤክስትራክት የተደረገ ድረግ ማለት ነው። ለምሳሌ ከፕላንት ሊሆን ይችላል፣ ከአኒማል ከሚነራል ሊሆን ይችላል። ለምሳሌ ፔንሲሊን ብትወስዱ ከምንድን ነው? ከፈንገስ ነው አይደለ ኤክስትራክት የተደረገው። ሞርፊን ብትወስድ ደግሞ ከፖፒ ፕላንት ነው ኤክስትራክት የተደረገው ማለት ነው። ሌላው ፒውር ሲንተሲስ ነው። ፒውር ሲንተሲስ ማለት ኢንታይርሊ ላብራቶሪ የተሰራ ማለት ነው። ምንም የለም በቃ ናቹራሊ ኤግዚስት አያደርግም። ላብራቶሪ ኬሚስቶች የሰሩት ፒውር ሲንተሲስ ይባላል። እንደምን እንደ ባርቢቱሬት የመሳሰሉት ማለት ነው። እነዚህ ሰዴቲቭ እና ስሊፒንግ ፒሎች። ሌላው ሰሚ ሲንተቲክ ነው። ሰሚ ሲንተቲክ ማለት እነዚህን ናቹራል ኮምፓውንዶችን እንወስድና ሞዲፋይ እናደርጋቸዋለን ማለት ነው። ለምሳሌ ፔንሲሊን የምንወስድ ፔንሲሊን በሃይድሮክሎሪክ አሲድ ኢዝሊ ብሬክ ዳውን መደረግ ይችላል።
ስለዚህ እሱን ምን አደረግን? ናቹራል ኮምፓውንድ ነው አይደለ? ይህንን ናቹራል ኮምፓውንድ ምን እናደርጋለን? ሞዲፋይ እናደርጋለን። ስትራክቸሩን ሞዲፋይ አድርገን ለምሳሌ አሞክሳሲሊን ክሬት ብናደርግ፣ አሞክሳሲሊን ደግሞ ሰሚ ሲንተቲክ ነው አይደለ? ላብራቶሪ ትንሽ ሞዲፋይ ያደረግነው ናቹራል ኮምፓውንዱን አምጥተን ፔንሲሊንን አምጥተን ላብራቶሪ ላይ ሞዲፋይ አድርገን ሃይድሮክሎሪክ አሲድ ሪዚስት የሚያደርግ በኦራል የሚዋጥ አንድ አሞክሳሲሊን ክሬት አደረግን ማለት ነው። ሌላው ሞደርን አዲሽን ባዮሎጂክስ ነው። ይህ ደግሞ ትንሽ ኮምፕሌክስ ነው። ይህ ክሬት የሚደረገው ቪያ ሪኮምቢናንት ዲኤንኤ ነው። ያ ማለት ለምሳሌ ኢንሱሊን መስራት ከፈለግን ሂዩማን ኢንሱሊን ጂንን ባክቴሪያ ጋር አቀላቅለን የምንሰራው ነው። ሌላው ክላሲፊኬሽን ባይ ሜዲሲናል ዩዝ ነው። አንድን ድረግ በሜዲሲናል ዩዝ ክላሲፋይ ስናደርግ ፋርማኮዳይናሚክ ኤጀንት ኤንድ ኬሞቴራፒክ ኤጀንት ብለን እንደዚሁ ሰብ ዲቫይድ እናደርጋለን ማለት ነው። ፋርማኮዳይናሚክ ኤጀንት ስንል ያ ድረግ የተሰራው ዲዛይን የተደረገው ሆስቱ ላይ ወይም ደግሞ ፔሸንት ቦዲ ላይ አፕላይ እንዳደርግ ወይም ፈንክሽን እንዲኖረው ፔሸንት ቦዲ ላይ ፈንክሽን እንዲኖረው ለምሳሌ ፔን ሪሊቨርን ብንወስድ አናልጀሲክን ብንወስድ ምንድነው የሚያደርገው? የእኛን ሰውነት ወይም ደግሞ ፔን ፓዝዌይን ቼንጅ በማድረግ ሪሊፍ ነው እንጂ የሚያመጣው ባክቴሪያን አይገለንም። ስለዚህ የእኛን ፔን ፓዝዌይ ነው ቼንጅ ያደረገው። ይህ የሚሰራው ማለት እኛ ላይ ነው ማለት ነው። ኬሞቴራፒክ ኤጀንት ስንል ደግሞ ኬሞ ማለት ኬሚካል ማለት፣ ቴራፒውቲክ ማለት ደግሞ ትሪትመንት ማለት ነው። ስለዚህ ኬሚካል ትሪትመንት ማለት ነው አንድ ላይ። ይህ ደግሞ የሚሰራው ዲዛይንድ ቱ ዲስትሮይ ኦር ኢንሂቢት ኢንቬዲንግ ፓቶጂን ኦር አብኖርማል ሴልስ ዊዛውት ሃርሚንግ ዘ ሆስት። ይህኛው ደግሞ አንደኛ ኢንቬዲንግ ማይክሮ ኦርጋኒዝሞችን ብሬክዳውን ለማድረግ ወይም ደግሞ እነሱን ለማጥፋት ነው። ሌላው ደግሞ አብኖርማል ሴል ካለ ለምሳሌ እንደ ካንሰር ሴሎች ካሉ እነሱን ምን ለማድረግ ነው? አታክ ለማድረግ ነው ማለት ነው። ይሄ ኪሊንግ ነው፣ በቃ ቶክሲክ ነገር ነው። አንቲባዮቲክን ብንወስድ ለምሳሌ እነ ባክቴሪያ ምናምናቶችን ይገላል። ሌላው አንቲቫይረስ ብንወስድ ለምሳሌ ቫይረሶችን እንትን ሊል ይችላል። አንቲማላሪያል፣ አንቲ ካንሰር ድራጎች እነዚህ ኬሚካል ናቸው። እነዚህ ምንድን ነው የሚያደርጉት? ዲስትሮይ ኦር ኢንሂቢት ኢንቬዲንግ ፓቶጂን ነው ማለት ነው። ሌላው ክላሲፊኬሽን ባይ ፊዚዮሎጂካል ሲስተም ነው። ቤዝድ ኦን ሲስተም ነው። ሲስተም ስንል ላይክ ብሬን ላይ ነው፣ ሲኤንኤስ ላይ ነው ወይ የሚሰራው፣ ካርዲዮቫስኩላር ሲስተም ላይ ነው፣ ጋስትሮኢንተስታይናል ሲስተም ላይ ነው የሚሰራው። 11 ሲስተሞች አሉ። ከነዛ ሲስተሞች መካከል የትኛው ሲስተም ላይ ይሰራል ብሎ እንትን ዲቫይድ ማድረግ ነው። ይሄ ብዙ የሚከበድ ነገር አይደለም። ክላሲፊኬሽን ባይ ፋርማኮሎጂካል ኢፌክት ነው። ተመሳሳይ ፋርማኮሎጂካል ኢፌክት ያላቸውን ድረጎች አንድ ላይ ሰብስቦ አሬንጅ ማድረጊያ ማለት ለምሳሌ ዳይሬቲክስ ኢፌክት ያላቸውን አንድ ላይ አምጥቶ መሰብሰብ፣ አናልጄሲክ ኢፌክት ያላቸውን እንደዚህ አምጥቶ መሰብሰብ። ለምሳሌ አናልጄሲክ ብንል እነ ሞርፊን፣ አይቡፕሮፊን የመሳሰሉትን አንድ ላይ አምጥተን ግሩፕ ማድረግ በፋርማኮሎጂካል ኢፌክት ክላሲፋይ ማድረግ ይባላል። ነገር ግን ችግሩ ምንድን ነው? ለኬሚስቶች ይህ በጣም ችግር ነው። ለምን አትሉኝም? ለምሳሌ አናልጄሲ ብንወስድ ሞርፊን ምንድነው የሚያደርገው? ብሬን ሪሰፕተርን ቼንጅ በማድረግ ሜቢ ኢፌክቱን ሊያደርግ ይችላል። ሌላ ሜቢ አይቡፕሮፊን ደግሞ ስዌል የሚያደርገውን በመቀነስ ኢፌክቱን ሊያሳድር ይችላል። ነገር ግን እነዚህ በሙሉ በጣም ብዙ የሆኑ ፔንክለሮች አሉ፣ ብዙ የሆኑ አናልጄሲኮች አሉ። በሸፓቸውም በሳይዛቸውም በሜካኒዝም ኦፍ አክሽናቸውም የተለያዩ የሆኑ ማለት ነው። ስለዚህ ለአንድ ሜዲሲናል ኬሚስትሪ አናልጄሲክ አምርት ብሎ መናገር በጣም ይከብዳል። ምክንያቱም ሸፑም የተለያየ ነው፣ ሜካኒዝም ኦፍ አክሽንም የተለያየ ነው። ስለዚህ ትንሽ ይከብዳል ማለት ነው። ሌላው ክላሲፊኬሽን ቤዝድ ኦን ኬሚካል ስትራክቸር ነው። ቤዝድ ኦን ኬሚካል ስትራክቸር ክላሲፋይ ስናደርግ ባላቸው አሬንጅመንት ማለት ነው፣ ባላቸው ኮመን ስኬለተን። ለምሳሌ ፔንሲሊኖች ብንወስድ ፔንሲሊኖች ምን አላቸው? ቤታ ላክተም ሪንግ አላቸው። ለምሳሌ ስቴሮይድን ብንወስድ ለምሳሌ ደግሞ አሁንም እንትን አላቸው፣ ምን ፎር ፊውዝድ ሪንግ አላቸው። ስለዚህ ቤዝድ ኦን ኬሚካል አሬንጅመንት ነው ማለት ነው ክላሲፋይ የምናደርገው። ነገር ግን በኬሚካል ስትራክቸር ክላሲፋይ ማድረግ ይህም የራሱ የሆነ ችግር አለ።
ለምን አትሉኝም? ተመሳሳይ የሆነ ኬሚካል ስትራክቸር ያላቸው ድረጎች ነገር ግን ዲፈረንት ፋርማኮሎጂካል አክቲቪቲ ሊኖራቸው ይችላል። ስቴሮይድን ብናይ ሁላቸውም 4 ሪንግ አላቸው። 1 2 3 4 ሪንግ አላቸው። ሁላቸውም ስቴሮይድ ናቸው። ግን አክቲቪቲያቸው ፋርማኮሎጂካል አክቲቪቲያቸው በጣም የተለያየ ነው። ለምሳሌ ቴስቶስትሮን ብንወስድ ስቴሮይድ ነው። ነገር ግን ለምንድን ነው የሚሰራው? ኢት ሄልፕስ ቱ ቢልድ መስል ኤንድ ሜል ሰከንዳሪ ካራክተሪስቲክስ ነው። ለምሳሌ ቴስቶስትሮን። ስፓይሮላክቶን ብንወስድ ደግሞ ተመሳሳይ የሆነ ስቴሮይድ የሆነ ስትራክቸር አለው። ነገር ግን የሚሰራው ዳይሬቲክስ ነው። ፊሲዲክ አሲድ ደግሞ እንደምታዩት በአንቲባክቴሪያል ኤጀንት ነው። እንደ ክሬም ነገር ነው እና አንድን ድረግ ስትራክቸሩን በመመልከት ብቻ ፕሪዲክት ማድረግ ስለማንችል ይሄ በጣም ችግር ነው ማለት ነው። ሌላው ክላሲፊኬሽን ቤዝድ ኦን ታርጌት ሲስተም ነው። ቅድም ምን አውርተን ነበረ? ቤዝድ ኦን ፊዚዮሎጂካል ሲስተም ክላሲፋይ አድርገን ነበረ ቅድም ማለት ነው። ያ ግን ሆል ኦርጋኑን ብሬን ካርዲዮቫስኩላር ያልን ነው ክላሲፋይ ያደረግነው። እዚህ ጋር ታርጌት ሲስተም ስንል አንቲሂስታሚን፣ ስለዚህ ሂስታሚን ሲስተም ነው ማለት ነው ታርጌት የሚያደርገው። ኮሊነርጂክ ስንል ደግሞ ኮሊነርጂክ ሲስተም ነው ታርጌት የሚያደርገው። አሲታይል ኮሊን ሲስተም ነው ማለት ነው። ዲፕሊ ገብተን ማለት ነው ፊዚዮሎጂካል ሲስተም ውስጥ። ሌላው ሳይት ኦፍ አክሽን ነው። ይሄ ደግሞ ሞር ስፔሲፊክ ነው። ሞለኪላር ታርጌት ግሩፕ ዲቱ ግሩፕስ ድረግ ቤዝድ ኦን ፕሪሳይስ ኢንዛይም ሪሰፕተር አዮን ቻናል። ይሄ ደግሞ በኢንዛይም በሪሰፕተሩ የሚሰራበት ሪሰፕተር በአዮን ቻናሉ በጣም ዲፕሊ ገብተን ማለት ነው እና ኮመን ሜካኒዝም ኦፍ አክሽን የሚያካሂዱ ድረጎችን አንድ ላይ ኮሌክት አድርገን ክላሲፋይ ማድረግ ነው ማለት ነው ታርጌት ሲስተም። ፋይናሊ ድረጎችን እንዳጠቃላይ ክላሲፋይ አድርገናል። ነገር ግን ሜን ኢንተረስት ኦፍ ሜዲሲናል ኬሚስት ምንድን ነው ካላችሁ ኬሚካል ስትራክቸር ኤንድ ፋርማኮሎጂካል አክሽን ላይ ነው። ስለዚህ which is include ሳይት ኦፍ አክሽን እና ታርጌት ሲስተምን ያጠቃለለ ላይ ነው ሜዲሲናል ኬሚስትሪ ሞር ክላሲፋይ የሚያደርገው ድረጎችን። ለዛሬ ይህን ይመስል ነበረ። ከተመቻችሁ ላይክ ሼር በማድረግ እንድትተባበሩ በአክብሮት ጠይቃችኋለሁ። ይመቻችሁ።